እያልኩ ወደ እናንተ መጥቻለሁ። ሰላም ይብዛላችሁ። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ጌታ ይባረክ። ዛሬ አዲስ መረጃ ይዤ መጥቻለሁ። አዲስ መረጃ ምንድነው ካላችሁ ቤሩት፣ ሳውዲ፣ ዱባይ፣ ኳተር፣ ጆርዳን እያላችሁ እህቶቼ ወንድሞቼ እንድትጠነቀቁ። በጣም ሌባ በዝቷል። እሱም ምንድነው ካላችሁ ይሄን ብር ዘርዝሩልኝ፣ ይሄን እንዲያርጉ እያላችሁ ብሩን እንደደረሰ ፌክ የሆነ ማለት ነው ደረሰኝ ይልካሉ። አንተ እንድትልክ ማለት ነው ፌክ ደረሰኝ ይልካሉ። ያን ደረሰኝ ደግሞ ፌክ አለመሆኑን ሳታቅ አንተ በራስ ብር አንስተ ብትልክ ተበልተሃል ወንድሜ። እንዳትበላ እንድትጠነቀቁ ነው። በጣም በዋትስአፕ ላይ የሚላከው ነገሮች ትክክል አይደለም። ድምጽ አለ። ድምጹን እንዴት እንዳርጌ ለማውጣት ሞክራለሁ። ድምጽ አለ። የሚላከው ነገር ትክክል አይደለም። ቁጥሩንም ደግሞ ልንገራችሁ +9658 መጨረሻው ደግሞ 6747 ያለው ቁጥር ከተደወለላችሁ እንዳታነሱ፣ መልእክትም እንዳትመልሱ። ለምን እናንተ ስትመላለሱ ልባችሁ ራርተው እንዲህ የሚያደርግ ሰው አለ ብላችሁ ስትሰጡ ያ ሰው ደግሞ ሊበላ ይችላል። እንድትጠነቀቁ ለራሳችሁ ነው። እውነት ሌባ በጣም በዝቷልና ተጠንቀቁ እህቶቼ፣ እንዳትበሉ እንድትጠነቀቁ ብዬ ነው ይሄ መልእክት የማስተላልፈው። ይሄን ቪዲዮ ደግሞ ሼር እንድታደርጉ ለሁሉም እንዲደርስ እንድታደርጉ በጌታ ፍቅር ጥሬን አስተላልፋለሁ። ወዳችኋለሁ። ተባረኩ።